ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ያሰባችሁበት ድረሱ፣ ዘራችሁ ይባረክ፣ ከክፉ ነገር ሁላ ቸሩ መድኃኔዓለም እመቤቴ ማርያም ትጠብቃችሁ። ውድና የተከበራችሁ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የኩላሊት ጠጠር በቃ ለኩላሊት ጠጠር መመገብ ያለብንና የሌለብን ነገሮች ምንድን ናቸው የሚሉ ለእኔ አንብቤ ካየኋቸው ከእነሱ አንዷን ነው ይዤላቸው የመጣሁትኝ። የኩላሊት ጠጠር ከትናንሽ ጠጠር ክርስቲያኖች ስብስብ የሚፈጠር ነው። የኩላሊት ጠጠርን ለማከም ወይንም እንዳይመለሱ ለመከላከል የራስ እንክብካቤ እርምጃዎቻችንን መውሰድና የሀኪሞቻችንን ምክር መከተል ያስፈልገናል። ፈሳሾቹን ሁሉንም የኩላሊት ጠጠሮች አይነት ለሕክምናና ለመከላከል ብዙ ፈሳሽ መጠጣት አስፈላጊ ነው። በሰውነታችን ውስጥ በቂ ፈሳሽ መኖር ዝቃጮችን እንዳይፈጠሩ ያደርጋል። ይህም በጠጠሮቹ እንዳይፈጠሩ ያደርገዋል። ውሃ መጠጣት እንዲሁም ዝንጅብል፣ ሎሚ እና የፍራፍሬ ጭማቂዎችን መጠጣት ይቻላል። በ24 ሰዓት ውስጥ ቢያንስ እስከ 2 ሊትር ሽንት ለመሽናት ቀኑን ሙሉ በቂ ፈሳሽ መጠጣት አለብን። ነጣ ያለ ቀለም ያለው ሽንት እንዲኖረን በቂ ውሃ መጠጣት አለብን። ጠቆር ያለ ቢጫ ሽንት ካለን ደግሞ በቂ ውሃ ያለመጠጣታችን እንዳልሆነ ያሳየናል፣ ምልክትም ነው። ቡና እና ሻይ ስንወስድ በቀን 1 ወይንም 2 ሲኒ በላይ አለመጠጣት። ኮፊን ኮፊነት ይዘት ያላቸውን ነገሮች ፈሳሽን በፍጥነት እንዲያመጡ ሊያደርጋቸው ይችላልና ጨውን መቀነስ፣ የታሸጉ ምግቦችን አለመጠቀም፣ መጠቀምም ካለብን ደግሞ ዝቅተኛ ጨው ወይንም ጨዋማ ያልሆኑ ምርቶችን መፈለግ። ብዙ ካልሲየም ያላቸው እንደ ወተት፣ አይብ፣ እርጎ ያሉ ምግቦችን መቀነስ። አይገርምም? ወተት፣ አይብ፣ እርጎ ያሉ ነገሮችን መቀነስ። ቲማቲም አዘወትሮ አለመጠቀም። ሎሚ ወይንም ብርቱካን መብላት በእነዚህ ምግቦች ውስጥ ሲትሬት ጠጠሮች እንዳይፈጠሩ ይከላከላልና የሚወስዱትንም የፕሮቲን መጠን መገደብ፣ ዝቅተኛ ቅባት ያላቸውን ምግቦች መመገብ። ቲማቲም አዘወትሮ አለመጠቀም፣ ሎሚ ወይንም ብርቱካን መብላት በእነዚህ ምግቦች ውስጦችም ሲትሬት ጠጠሮችን እንዳይፈጠሩ ይከላከላል። የሚወስዱትን የፕሮቲን መጠን ገደቡን መቀነስ፣ ዝቅተኛ ቅባት ያላቸው ምግቦችን መመገብ። በሐኪምም የካልሲየም አውዛሌት ጠጠሮችንም አሉትና ካልሲየም የኦዘሌት ጠጠሮች አሉትና ካሉትም በኦዘሌትም መጠናቸው ከፍተኛ የሆኑ ምግቦችን መመገብ ያስፈልግዎታል። እነዚህም ምግቦች የሚከተሉትን ያመለክታሉ። ፍራፍሬ፣ የታሸገ ፍራፍሬ፣ ሰላጣ፣ እንጆሪ እና ወይን አትክልቶች፣ ቀይ ስር፣ የባሮ ሽንኩርት፣ ስኳር ድንች፣ ስፒናች እና ቲማቲም መጠጦች፣ ሻይ እና ቡና። ሌሎች ምግቦች ለውዝ እና ቸኮሌት የኩላሊትን ጠጠር ከዩሪክ አሲድ የተመሰረተ ከሆነ እነዚህን ምግቦች ያስወግዱ። አልኮል መጠጦችን ያስወግዱ። አበባ ጎመን፣ እርሾ የበዛቸውን ምግቦች፣ እንጉዳይ፣ ጥራጥሬዎች፣ ባቄላዎችና አተር፣ ዘይቶች
ከስጋ ጉበት እና ኩላሊት፣ ሰርዲን፣ ስፒናች እነኚህን ነገሮች አለመመገብ እና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ነው። ተጨማሪ መመገብ ያለብን እና አለመመገብ ያለብንን ደግሞ በሚቀጥለው ዙር ይዤላችሁ እመጣለሁ። እንግዲህ